ዋንጫው እጃችን ገባ አለቀ ጉዳዩ ሻምፒዮንስ ሊጉንም ምን በላዋለን የአርሰናል ብዙ ደጋፊ አይታየኝ ሳካስ እንዴት ነው ሳካም ቆንጆ ነው ከጉዳት ወዲህ ነው ትንሽ እኮ ሁሉም ድክመት ያመጣው እንጂ ሳካ ኦዲጋርድ እየተናበቡ ነው ሲጫወቱ እንኳን እውነቴን ነው አሁን ግን ትንሽ እየተጎዱ መቼም ሰው ከተጎዳ አቋሙ ትንሽ ወረድ ይላል ማንንም ቢሆን ለዛ ነው እንጂ ሳካንና እነሱን የሚስተካከልማ የለም አሁን ግን በጨዋታ ገብርኤል መጋሪሽና ራይስ በቃ ራይስ ሁለቱን ስለያዝን ነው ለዋንጫ መደረስ ነው ይያሉ ነው የአርሰናል ፒላሮች ናቸው አዎ የማንቸስተር ዩናይትድ የቁልቁለት መንገድ ቢሳካ የሚባል ተጫዋች ያመጡ ቀን ነው አለኛ አንዱ እኛ ደግሞ ሳካ ምክንያቱም በሳካ የአርሰናል ሳካ ብለው እኮ ሳይሳካ ቀረ እኛ ሳካ ነው ተሳካ አዎ እንደ ስሙ ራሱ ተጽዕኖ አለው ይያሉ ነው እንዴ ሲገዛ ተጫዋች ቢሳካ ሚል ተጫዋች እንዴት ይገዛል ምንድነው ከተገዛ ሳካ ምክንያቱም ተሳካን ደስ ይላል ግን አሁን ምረጡ ቢባል ባርቴታ የሆነ ሰዓት ላይ ቀያሚ ነበሩት አሉ አልተቀየምኩም ለምን በለኝ ማልቀየምበት ፉትቦል መሸነፍም አለ ማሸነፍም አለ ሽንፈትም አለ ጉብዝናም አለ ይሄም ያቀያይም ነገር የለም ጊዜ ጠብቆ ሰው ደግሞ ይሄው ማሸነፍን ያገኛል መሸነፍን ብቻ ሳይሆን ስለዚህ እኔ ባርቴታ ምንም ቅያሜ የለኝም አርቴታንም አመሰግነዋለሁ እርሱ አሁን ጓደኛ አሎት ምክንያቱም የሰፈርተኛው ራሱ የሰፈር ልጆች ወጣቶቹ ናቸው ከርሶ ጋር የሚያዩት አይታል አይደለ ልጆቼን አብረውኝ የሚሰሩትን አዎ አይቻለሁ አሁን እስኪ አንድ ቪዲዮ ላሳዩትና እሺ ይሄ ያያችሁ ነው እንግዲህ ላይፍ ላይ ገብተን ተንበረከኩ እኮ ደስታው ነው አለቀስኩ ምን መንበርከክ ብቻ ማልቀሱስ መች ቀረልኝ ስለት ነበረኮ ውስጤ አረኔ ስለት የለብኝም ውስጤ ተደስቶ ነው አዎ ብንሸነፍማ ዛምቤት አላድርም እህልም አልቀምስም አይ ሽንፈት ካለ ጭንቀት ያመኛል እውነት አዎ ማማ አርሰናል ሲሸነፍ ራት ሳይበሉ ይተኛሉ የሚባለው ነገር ሀቅ ነው ከሰው ማልነጋገር እውነት ደህና ደሩ ማለት ገብቼ ለጥን ያሸነፈለትስ አይ የዛለትማኛ ነው ማየት ነው ይደነሳል ታዲያስ መትረየስ ሲተኮስ ይላል ሩምጣጣ መጣልሽ መድፈኛው የሻምፒዮንስ ሊግ ጌታ አለ እንደዛ ነው የተደሰቱበት አጋጣሚ መቼም ይሄ ነው ብዬ አስባለሁ የአርሰናል ቡድን በራሱ የጽናት ምሳሌ ነው ግን አንዳንዶች ምን ይላሉ ክሪስታል ፓላስን አሸንፈን ነበር ዋንጫውን እኛው ራሳችን መብላት የነበረብን ይላሉ እርሶ በዚህ በበርንማውዝ ሲቲ ማሸነፍ አሁንም እኮ ምን ይላሉ ሻሼዎች ዩናይትድ እንበለዋለን እንደው ልብ አይሞት እንበለዋለን የሚባል ታሪክ ምን ነው የሚበሉት ዋንጫውን እኛ ነን የምናገኘው የምን ዋንጫውማ ተበላኩ አለቀ ጉዳዩ በቃ ይሁሉት ማማ አርሰናል ማንቸስተር ዩናይትድ ዋንጫ የሚበላ ከሆነ ቤስት ዳንስ አዋርድ ታዲያ ውስጥ ወደ ግራ ውስጥ ወደ ቀኝ ነው አመሰግናለሁ በዳንስ ነው በነገራችን ላይ አርሰናል ዋንጫ ሲያሸንፍ የማንቸስተር ዩናይትድ ተጫዋቾች ናቸው አሉ በውዝዋዜ የሚቀበሏቸው ይኸውልህ አሁን እኛ 6 ሆነን ነው የምንሰራው ማለት 6 ነን እንግዲህ አርሴ 3 ነን እሺ የአርሴ ልጆች 3 ነን 2 ማንቺ አሉ አንድ ሊቢያ አለ ሊቨርፑል አው 6ታችንን በዛችሁ በቤታችን ነው የምንሰራው በፍቅር ማለት ነው በፍቅር ተዋደን ለምን ልጆቹ በሙሉ እጄ ላይ ተወልደው እኔ ያሳደኩ ነኝ ጎረቤት ነኝ እጄ ላይ ተወልደው ሁሉንም ያሳደኩ ነኝ
መድኃኒዓለም በሚያውቀው ነው። ስለዚህ እቤታቸው ቴሌቪዥን እያለ እኔ ጋር ነው መጥተው የሚያዩት። አሁን እንደዚህ እንኳን ይሄንን ሳንጀምር እኔ ጋር ነው መጥተው ግማሹ መሬት ላይ፣ ግማሹ አልጋ ላይ፣ ግማሹ ሶፋ ላይ ተቀምጠው እኔ ትንሽ ወንበር ይዝና ከነሱ መሀል ቁጭ ብዬ ማየት ነው። ደስ ይላል። የተለያየ ክለብ ብትደግፉም ፍቅራችሁ አንድ ነው። አንድ ነው። ጸብ የለም ምን የለም። ግን አንዱ ያገባለት ግን ነቆራለ አለ። አይ እሱ አይቀርም። ይሄም አይቀርዳ ነው። ሊቨርፑልን ምን ስትሉ ነው የምትነቁሩት? አይ እኔ ነቆራ ውስጥ የለው። ምን ያሮጊት ነኝ? ምን አገባኝ? ምን ጥልቅ አድርጎኝ? እዛው ሻሼና እነሱ ናቸው የሚነቋቆሩ። አሁን ኢቨንት መተን እዚህ ጎስት ጋር እሺ እንትን ይሄ ቆርኪው ጥቢ ያረገለት እሺ መጣን ስናይ አርሴናል 2-0 ተሸነፈ። ሲሸነፍ እኔን እንደው አሳበደው ጨርቄን ሊያስጥሉኝ አበሸቆት። ኧረ በስመ አብ ያራዳው ጊዮርጊስ የሊቢያውን ተነሳብኝ። እሺ የሻሸውን ተነሳ። አይ ዛሬ ትግስቱን ስጠኝ ጊዮርጊስ አልኩ። ምን ልበል? ይሄው መታገሶ መጨረሻ ላይ ሁለቱም አናት ላይ ቁጭ ብለው ዋንጫ አነሱ። ጨፈርኩባቸው። ለሰው ትግስት ጥሩ ነው። አዎ እንደ ትግስት ምን አለ ጥሩ? የታገሰ ከሚስቱ ይወልዳል ነበር የሚባለው። የቆየ ነው። የቆየ ከሚስቱ ይወልዳል ነው። አጠፋህ። የቆየ ከሚስቱ ይወልዳል። የታገሰ እንደ አርሰናል ከ22 ዓመት በኋላ ዋንጫ ያነሳል። አመሰግናለሁ።